በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውድ ቤተሰቦቻችን እንደምን አላችሁ? የልዑል እግዚአብሔር ሰላም በያላችሁበት ይድረሳችሁ እያል የዲያብሎስ ውጊያዎች የሚለውን የብፁዕ አባታችን ቅዱስነታቸው የአቡነ ሺኖዳ ሳልሳዊን መጽሐፍ የዲያብሎስ ውጊያዎች የሚለውን ክፍል ሰባቱን ክፍላት ማለትም አንደኛ በመልካም ምግባር ኃጢአትን መሰወር፣ ሁለተኛ ሌላ ወደ መልካም ምግባር ትይዛለህ በሚል የያዙትን ማሳጣት ወይም ማስጠፋት፣ ሶስተኛ መልካም ምግባራት ያለ ቦታቸውን እንዲጠቀሙ ማድረግ፣ አራተኛ ጥርጣሬን መትከል፣ አምስተኛ ተስፋ ማስቆረጥ፣ ስድስተኛ እቅዱን ይለዋውጣል፣ ሰባተኛም ሐዘን የሚሉትን የዲያብሎስ ውጊያዎች በሚል ክፍል ምዕራፍ 3 ላይ ያሉትን ክፍላት ያየን ሲሆን ለዛሬ ደግሞ ከዚህ የቀጠለውን ስምንተኛውን ፍጥነት የሚለውን ለእናንተ እያነበብን የምናቀርብ ይሆናል። እስከ ፍጻሜው ድረስ አብራችሁ እንድትቆዩ በመጋበዝ ወደ ንባባችን እንሄዳለን። ፍጥነት። የዲያብሎስ ሥራዎች በፍጥነት ላይ የተመሰረቱ ናቸው። በነገር ሁሉ ሰዎችን ለማጥፋት ያጣድፋል። የእግዚአብሔር ሥራዎች ግን በጸጥታ፣ በእርጋታ፣ በትዕግስት፣ በሰከነ መንፈስና በትክክለኛው ሰዓት የታጀቡ ናቸው። የእግዚአብሔር ማዳንና ቃል ኪዳን ለዚህ በቂ ምሳሌ ሊሆነን ይችላል። ዲያብሎስ አንድ ክፉ ሐሳብን ካሳሰበህ በኋላ በፍጥነት እንድትፈጽመው አሁንም ደጋግሞ ያስታውስሃል። የዲያብሎስ ሐሳብ በልብህ ሲገባ ትፈጽመው ዘንድ ጽኑ ፍላጎት ያድርብሃል። ይህን ሐሳብ ለማንም ልታማክርበት፣ ልትወያይበት፣ ልትመረምረው፣ በተመስጦ ልታገናዝበውና ከሁሉም አቅጣጫ ልትመለከትበት የሚያስችልህ ጥቂት ፋታ እንኳን ሳይሰጥህ በፍጥነት እንድታከናውነው ውስጥህን በማንገብገብ የሚያስገድድህን ስሜት ይፈጥርብሃል። ዋናው የፍጥነቱ ወይም የማጣደፉ ምክንያት እንዳታሰላስልና እንዳትመክርበት ነው። ይህን ፍጥነት ሲጠቀምም አንተና እርሱ ብቻ እንጂ ማንም በመካከላችሁ እንዲገባ አይፈልግም። ስለሆነም ጓደኞችህ፣ ዘመዶችህ፣ መምህረ ንስሐህ፣ አስተማሪህና ሌሎችም በዚህ ጉዳይ ላይ ልምምዱና መንፈሳዊነቱ ያላቸው ወገኖችህን አጠያይቀህ ጠቃሚ ምክር እንዳታገኝ ያደርግሃል። የሚመክርህ በፍጥነት እንድታከናውነው ብቻ ነው። ሌላው የሚያጣድፍበት ዋናው ምክንያት ደግሞ ጉዳዩን በፈጣሪህ በጸሎት የምታሳስብበትን ጊዜ ለማሳጣት ነው። ይህን ጉዳይ ለእግዚአብሔር አማክረህ የሚሰጥህን ምላሽ ወይም ደግሞ በጾም ተወስነህ የእግዚአብሔርን መመሪያ የምትጠቀምበትን ጊዜ ለመሻማት ነው። ይህ ሐሳቡ ምን አይነት ምክርና ውይይት የሚያስፈልገው አለመሆኑን እስኪያሳምንህ ድረስ ይጫንሃል። ይህንን በተመለከተ ቅዱሳን አባቶቻችን በቶሎ እንድትፈጽመው የሚያስቸኩልህ ሐሳብ ሁሉ ከዲያብሎስ ነው ይላሉ። በእርግጥም እነዚህ ሐሳቦች በውስጥም በመስጠም ላይ ያለውን ሰው ለማዳን አሊያም በመቃጠል ላይ ያለ ቤትን ለማጥፋት የመጣደፍን ያህል የሚያስቸኩሉህ ሊሆኑ አይገባም። ንስሐ ገብተህ ወደ እግዚአብሔር የሚመልሱህና ከፍቅሩ የሚያጣብቁህም አይደሉም። ሰው በአፋጣኝ ሊፈጽማቸው የሚገቡት ሌላዎች ብዙ ነገሮች እንዳሉ ማስተዋል የሚችለው ወደ ንስሐ ሲደርስ ስለሆነ አብዝቶ ይጸጸታል። አንዳንድ ጊዜ ለማገናዘብና ሐሳብን ለመቀየር ጊዜ እስከምናጣ ድረስ ፍትወትና ኃጢአት አእምሯችንን ያጨናንቁታል። ሌላው ዲያብሎስ ፍጥነትን የሚጠቀምበት ዋና ምክንያት ማንነቱ እንዳይታወቅ ነው። ምናልባትም ከሚያቀብላቸው ክፉ ሐሳቦችና ምክሮች በስተጀርባ በጸሎት በመከራከርና
አርቆ በማሰብ ማንነቱ እንዳይገለጽ ውሸትና ተንኮልን አብሮ ያቀብላል። ስለሆነም ውሸቱና ተንኮሉ እንዳይታወቅ ያጣድፋል። እንዲህ ያለውን የዲያብሎስ ደባ በማጋለጥና ምክር በመስጠት ረገድ የንስሐ አባት ጥቅም ከፍተኛ ነው። የሚመክርና የሚመራ የሌላቸው ሰዎች እንደ ዛፍ ቅጠል ረግፈው ይቀራሉ የሚለውም አባባል ይህንኑ የንስሐ አባት ድርሻ የሚያጎላ ነው። ይህ የተባለላቸውም ማንንም ሳያማክሩና ከማንም ሳይመክሩ ተፋጥነው ስለሚፈጽሙ ነው። ዲያብሎስ ክፉኛ ስለሚያጣድፋቸውም ተንኮሉ ከመገለጡ አስቀድሞ ሐሳቡን ይፈጽሙለታል። የእግዚአብሔር ልጆች ግን ወደ ሕሊናቸው የመጣውን ሐሳብ ሁሉ አይቀበሉትም። በአንድ ወቅት ቅዱስ መቃርስ በምድረ በዳ መካከል በገዳም ያሉ የተሰወሩ አባቶችን ሄደህ እያቸው የሚል ሐሳብ ይመጣለታል። ነገር ግን ይህን ሐሳብ ከእግዚአብሔር መሆን አለመሆኑን ለማወቅ ለ3 ተከታታይ ዓመታት ከዚህ ሐሳብ ጋር ሲዋጋ ኖሯል። ይህ ታላቅ አባት ለዚያውም የበቁና የተሰወሩ አባቶችን ለመጎብኘት እድሉን አግኝቶ ይህን ያህል መታገሱ ምንኛ ድንቅ ነገር ነው። ቅዱሳን በመታገሳቸውና በመቆየታቸው ብዛት ጥቅም እንጂ ጉዳት አላገኛቸውም። አንድ ሐሳብ ከዲያብሎስ ባይሆንም እንኳን በቶሎ አይፈጽሙትም። ቆይታቸው እግዚአብሔር በዛ ሐሳብ ላይ ያለውን ፈቃድ እንዲገልጥ ስለሚያስችላቸው ይጠቅማቸዋል። ከዚህ በኋላ ከእግዚአብሔር የሆነው ጸና፣ ከእግዚአብሔር ያልሆነው ተወገደ ይላሉ። በአንድ ወቅት ቅዱስ ጋሊዮን ለተባለው አባት ደግሞ ዲያብሎስ በመነኮስ መልክ ይገለጥና ከተሰወሩት አባቶች አንዱ መሆኑን ይገልጽለታል። አብሮት ያሉት ሌሎች የተሰወሩ አባቶች ወደ እርሱ ማህበር እንዲመጣ የጋበዙት መሆኑን ያሳስበዋል። በዚህ ጊዜ ቅዱስ ጋሊዮን ስለዚህ ጉዳይ ለንስሐ አባቱም ሆነ ለእግዚአብሔር ሳያማክር ብድግ ብሎ ያን ዲያብሎስ በመከተል ጭልጥ ወዳለ በረሃ ወይም ምድረ በዳ ይወርድና ይጠፋል። ከዚያም ያ አስቀድሞ የተገለጠለትና በዚህ ምድረ በዳ ውስጥ ብቻህን ትሞታለህ በማለት አላግጦበት ይሄዳል። በመጨረሻ ግን እግዚአብሔር በቸርነቱ ከጠፋበት መልሶ አዳነው። 9ኛው የተራዘመና ዝግ ያለ አቀራረብ። ይህ ደባው ቀደም ሲል የተመለከትነው የፈጣን አቀራረቡ ተቃራኒ ነው። የዲያብሎስ የውጊያ ዘዴዎች የተለያዩ፣ አንዳንድ ጊዜም እርስ በርሳቸው የሚቀዋወሙ ይምሰሉ እንጂ ዓላማቸው አንድ ነው። የውጊያ ዘዴው እንደየጉዳዩ ይለያያል። በአጠቃላይ ግን ሰዎች ባያውቁትም እንኳን ዲያብሎስ በአንድ አይነት ዘዴ ብቻ አይዋጋም። አንዳንድ ጊዜ ሰውየው ምንም ባልተዘጋጀና ባልተጠነቀቀበት ሰዓት በድንገትና በፍጥነት ምቱን ይሰነዝራል። በሌላ ጊዜ ደግሞ ሰውየው ሊያስተውለው በማይችለው መንገድ በረጅምና ዝግ ባለ መንገድ ቀርቦ ይጠቃል። ምንም እንኳ ይህ የተራዘመና ዝግ ያለ አቀራረቡ ብዙ ጊዜ ቢፈጅበትም የእርሱ ጭንቀት የሚፈጅበት ጊዜ ላይ ሳይሆን ሰዎችን መጣሉ ላይ ነው። ይህ አዝጋሚ አቀራረቡ ምናልባት ኃጢአትን በቀላሉ ሊቀበሉ በማይችሉ ሰዎች ላይ ተፈጻሚነት ሊኖረው ይችላል። እነዚህ ሰዎች በእርጋታ በዝግታና ቆይቶ በሚጨምር የቀስ በቀስ እርምጃ ወደ ጥፋታቸው ይመራቸዋል። ይህም ማለት አንዱን ኃጢአት በደረጃ ከፋፍሎ እያንዳንዱ ደረጃ ራሱን በየጊዜው እንዲያሳድግ ያደርገዋል ማለት ነው። ኃጢአትን ለመስራት የመጀመሪያው ደረጃ ምናልባት ኃጢአት ላይሆን ይችላል። የህሊና መድከምም እንዲሁ። በንጉሥ ዳዊት ውድቀት ውስጥ የመጀመሪያው ደረጃ ከጦር ግንባር መቅረቱ ነው። ሁለተኛው ንጉሥ ሳኦል ወደዚያ ከአገር አገር በየምድረ በዳው ሲያሳድደው ከቆየ በኋላ ጸሎትና ቅንጦትን ወደ ሕይወቱ መጋበዙ ነው። ንጉሥ ዳዊት እነዚህን 2 ስህተቶች ጥፋት መሆናቸውን ሳያውቅ አልፏቸዋል። ይሁን እንጂ እነዚህ ስህተቶቹ መንፈሳዊ ፍቅሩን ባይበዛም በመቀነስ ረገድ ከፍተኛ ስነ አእምሮአዊ ተጽዕኖ ጥለውበት አልፈዋል።
ከዚህ በኋላ ነው ዳዊት ወደ ሶስተኛው ደረጃ ማለትም ብዙ ሚስቶችን ወደ ማግባት የተሸጋገረው። ይህ በወቅቱ የተፈቀደ ጉዳይ ቢሆንም ስጋዊ ፈቃዱ ይበልጥ እንዳይበረታታበት የማይካድ ነው። ይህ ወደ ቤቱ ሰገነት በመውጣት ሊያሳየው ያልተፈቀደለትን የሌሎችን ጎዳና የግል ምስጢር ጉዳይ ማየት ሲሆን ከዚህ ጊዜ አንስቶ ያዳልጠው ይጀምር ጀመር። አምስተኛው ደረጃ ይህን ታላቅ መዝሙረኛ በፍትወት ኋላም በዝሙት የጣለው ኃይለኛ በትር ሆነ። ስድስተኛውና የመጨረሻው ደረጃም ንጉሡ ኃጢአቱን ለመሸሸግ የሞከራቸውና መንፈሳዊነቱን አሳጥተው ከድጡ ወደ ማጡ የከተቱት የተለያዩና በዛ ያሉ አሳፋሪ ኃጢአቶች የተካተቱበት ደረጃ ነው። ምናልባት ዲያብሎስ እነዚህን የኃጢአት ደረጃዎች ለረጅም ጊዜ ሲያዘጋጅ ቆይቷል። በመጨረሻ የሚሰነዝረው ጡጫ ብርቱ እንዲሆን ይወዳል። ይህ እንዲሆን ግን በእርሱ በኩል ረዘም ያለ የዝግጅት ጊዜ ይፈልጋል። ከዚህ ተመልሶ ሲመጣ ግን ያ ቤት አእምሮ ተወልውሎና አጊጦ ተጠቂው ሊቋቋመው በማይችለው መልኩ ለስራው ዝግጁ ሆኖ ያገኘዋል። ለመከላከል ቢሞክርም እንኳን ኃይሉ ተሟጦ ስላለቀ በቀላሉ ይወድቃል። እስቲ በተጋድሎ የሚታወቀውን የባህታዊውን የቅዱስ ያዕቆብን ታሪክ እንመልከት። የዚህ ቅዱስ አባት ታሪክ ልክ እንደ ንጉሥ ዳዊት የውድቀት ታሪክ ዲያብሎስ እንዴት በረጅምና ዝግ ባለ አቀራረብ ሊጥል እንደሚችል ያሳየናል። ይህ ታላቅ ባህታዊ አባት ምንም እንኳን ርኩሳን መናፍስትን የማስወጣት ታላቅ ጸጋ ቢኖረውም ዲያብሎስ ሊጥለው ችሏል። የእግዚአብሔር ምሕረት ለንስሐ ባያደርሰው ኖሮ ዲያብሎስ በሶስት ለሞት በሚያበቁ ምቶች ይህ እንዴት ሆነ? ታሪኩ እንዲህ ነው። በአንድ ወቅት አንዲት የንጉሥ ሴት ልጅ ማንም ሊያስወጣው ባልቻለ እርኩስ መንፈስ ትያዛለች። ይህችኑ ልጅ ወደዚህ አባት ያመጧትና ከጸለየላት በኋላ እርኩስ መንፈሱ ትቷት ይወጣል። ይሁን እንጂ ወደ አገሯ ከተመለሰች በኋላ መልሶ ይዛታል። አሁንም መልሰው ወደዚሁ አባት ያመጧታል። ድጋሚ ከጸለየላት በኋላ ይወጣላታል። ተመልሷ አገሯ እንደገባች አሁንም ተመልሶ ይገባባትና ለሶስተኛ ጊዜ ወደ ቅዱስ ያዕቆብ መልሰው ያመጧታል። ይህ የዲያብሎስ ዕቅድ ሰዎቹ ተመላልሰው በመምጣት እስኪሰለቹ ድረስ ተደጋግሞ ይቀጥላል። በመጨረሻ ግን ንጉሡ ልዕልቲቱን በዚህ ቅዱስ አባት ዘንድ ለመተው ይወድና በዚህ መሰረት እዚያው አንድ ክፍል ቤት ይሰራላትና እርኩስ መንፈሱ ባሰቃያት ቁጥር ወደ እርሱ በማምጣት እየተዋት መውጣት ይጀምራል። ሰዎቹ መረጋጋት መጀመሯን ሲመለከቱ እዚያው ይተዋትና ወደ አገራቸው ይመለሳሉ። ከጊዜ ብዛት በዚህ አባትና በልዕልቲቱ መካከል የተፈጠረው መግባባት ወደ ኃጢአትነት ያድጋል። የልዕልቲቱን ከእርሱ ማርገዝ እንዳወቀም ይህ በሌሎች ዘንድ ከታየ እንደሚዋረድና ንጉሡም ከሰማ ሊገድለው እንደሚችል ይረዳል። በዚህ ጊዜ ዲያብሎስ ግደላት ብሎ ሲያማክረው ይገድላትና ራቅ ወዳለ ምድረ በዳ ወስዶ ይቀብራታል። ከወራት በኋላ ስለ ልጁ ጤንነት እንዲጠይቁ ንጉሡ መልእክተኞቹን ወደዚህ አባት ይልካል። በዚህ ጊዜ አባት በመዋሸት ልጅቱ በአንድ ወቅት ዲያብሎስ ክፉኛ ከጣላት በኋላ ከቤት ውስጥ ተፈትልካ በመውጣት እንዳመለጠችና ማንም ደርሶ ሊይዛት ባለመቻሉ እንደጠፋች ይነግራቸዋል። የሚታመን ሰው ስለሆነም ያምኑታል። በዚህም ዲያብሎስ በሶስት ዋና ዋና ፍላጻዎች ማለትም በዝሙት፣ በግድያና በሐሰት ክፉኛ ወግቶ ይጥለዋል። ይህ ሁሉ የሆነው ቀስ በቀስ ሲሆን ጅምሩ ፍጻሜውን የጠቆመበት አንዳችም አጋጣሚ አልነበረም። በዚህም ዲያብሎስ ምን ያህል በከፍተኛ በሚያስደንቅ
ትዕግስት የተንኮል ሸማውን እንደሚሸምን ያመለክተናል። ረዥምና ዝግ ያለ የዲያብሎስ ውጊያ ግቡ ታላቅ ነው። በእያንዳንዱ እርምጃ ተጠቂው ወደ ኃጢአት ይቀርባል፣ ያላምደዋል፣ በመጨረሻም ይደክማል። ከኃጢአት ሐሳብ ርቆ ሳለ ፈቃዱ ፍጹም ጽኑ በመሆኑ ሁሉም በሚገባ ይመረምራል። እየደጋገመ ሲመጣ ግን ይለምደዋል። ቀስ በቀስ ይህ ነገር በሕሊናውና በሕዋሳቱ ሲሰርጹ በእያንዳንዷ የጥፋት እርምጃ ፈቃዱ እየላላና እየደከመ ስለሚሄድ አውቆትም ይሁን ሳያውቀው ለመቋቋም የሚያዳግተው ደረጃ ላይ ይደርሳል። ለረጅምና ዝግ ላለ የዲያብሎስ ውጊያ አይነተኛ ምሳሌ የሚሆነን ሱስ ወይም ልማድ ነው። ማንኛውም ሱስ ወይም ልማድ ሲጀምሩት ሱስ ሆኖ አይጀመርም። ሰውየው ከጅምሩ ቢቀጨው ተቀጭቶ መቅረት ይችል ነበር። ነገር ግን በረጅምና ዝግ ባለ ውጊያ ሊቆጣጠርና ሊያቁመው ስለማይችል እርሱን ይቆጣጠረዋል። ምናልባት ዲያብሎስ በመጀመሪያ የሚናገረው አንዲት ቃል ብቻ ነው፣ ምክር ወይም ቅመስ የምትለዋን። ከዚያ በመቀጠል ነው ሕይወት ልምምድ ናት፣ ሁሉን የምትወስነው አንተ ነህ፣ በወደድክ ጊዜ ልታቆመው ወይም ልትተወው ትችላለህ የሚለው እንዲህ እያለ ሰውየው መቋቋም እስኪያቆም ወይም ለመቋቋም ፍላጎቱን እስኪያጣ ድረስ ይዋጋዋል። ይሁን እንጂ ሱስን ወይም ልማድን ማስወገድ ለሚወዱ ሁሉ ማስወገድ ይቻላል። ዲያብሎስ ግን እንደማትችል ይነግርሃል። ብትችል እንኳ ድጋሚ ወደ ተውከው ሱስ ትመለሳለህ ይልሃል። ተስፋ ማስቆረጥ የታከለበት ውጊያ ስለሆነ አትንበርከክ። ሱሰኝነት የሚመጣው ከሚደጋገም የፈቃድ ተግባር ነው። ይህን ተደጋጋሚ የፈቃድ ተግባር ከሚደጋገም የፈቃድ ተግባር ነው። ይህ ተደጋጋሚ የፈቃድ ተግባር ደግሞ በሌሎች ተደጋጋሚና ተቃዋሚ የፈቃድ ተግባራት ማስወገድ ትችላለህ። በእንዲህ ያለ ተግባርህም ጽናት እንጂ ማወላወል ሊታይበት አይገባም። እንዲህ ያለውን የዲያብሎስ አዝጋሚ የውጊያ ዕቅድ እንዴት መቋቋም እንደምትችል የምንነግርህ ነገር ቢኖር ምንም እንኳ ሐሳቡ መልካም መስሎ ቢታይህና እንዲህ መስሎ እንዲታይህ በማድረግ ዲያብሎስ ቢያሳምንህም የመጀመሪያውን ደረጃ አለመፈጸም እንዳለብህ ነው። ውሸቱን እወቅበት። በተለይም ይህ የሚቀጥል ደረጃ መሆኑን ከነገረህ ዲያብሎስ ሐሳቡን በአንደኛው ደረጃ ላይ ሳያቆም በርቀት ላለው ግቡ መወጣጫ የሚሆኑ ሌሎች ደረጃዎችን ያለማቋረጥ እንደሚዘረጋ አትዘንጋ። ስለዚህ ተጠንቀቅ። ምንም ቀላል መስሎ ቢታይህና ሊያድግ እንደማይችል ብታስብም የመጀመሪያውን ደረጃ ተቃወም። ምስጋና ይሁን